መጣሁ። አይዘጋም ጆስዬ አይዘጋም ጆስዬ። አንቺ ወሲባዊ ድምፅ አታውጪ በጌታ ታይ። አርሰማ እንዲህ በላት ምን ሃኒ ቆሜልሻለሁ ነይ ይበላት። ሃኒ ቆሜልሻለሁ ነይ ልለብልብሽ እያለ ነው። እኔ ተኝቼልሻለሁ። ፓፒ ደግሞ እኔ ተኝቼልሻለሁ እያለች ነው። እኔ ደግሞ በጣም ናፍቆኛል። ሚኪ ደግሞ በጣም ናፍቆኛል። ዳንሳ ነው። ሄኒ ፍራይዴ ደግሞ እጄ የት እንዳለ ገምች። ወደቄ ደነስ አጣለው ዲጂታል መርካቶ ወንበሩ ሰበር ዲቦራ ሻምቡልሽ ተጫውች ቢት ያለሽ ሰበረው። ምን አለች? አሰማን ምን አለች? ገና ልሰማው ነው። ዲጂታል አለ ጋደምት በኢየሱስ ተሰበረ። አዎ ሰበረው። በእናትህ ፐርፕልዬ ምንም እኮ አላልሽኝም። አንተ አልሽኝ ወይ ማን ቻይና አልሽኝ እኮ ፐርፕልዬ። አሜን ምን አለች? እሺ ቆማ መጣች ልጨፍርልን። እግዚአብሔር በቡድንና በጀማ ታፍራችሁ ነው። እኔ ቤታን አንድ ህይወቴን ልታጠፉ የተደራጃችሁ። ኩላሊቴን እፈልገዋለሁ። ፍራይዴዎች እንኳን ችግር የለም ያቁበት። አይደለም ስማኝ፣ አይደለም እኛ ከኩላሊትሽ ምን አለን በልልኝ። እኛ ከኩላሊትሽ ምን አለን ከእንትን ቤታዬ፣ አረኛ ኩላሊትሽን እንዲቻ አንደርስበትም ኩላሊትሽን። ጆሲ ደግሞ ችግር የለም ለሶስታችንም፣ ለኔ ለፍራይዴዎችም፣ ለፍራይዴ 2 እኔ አንድ ነኝ። ለሶስታችን የሚበቃ ነገር እንዳለች ተስፋ እናረጋለን ብሏል። ታንክ ዩ ቤታዬ። ዋው ቤታ ዋው አረንም ይወርቃል። በኋላ ደግሞ አናቱ ጭንቅላት ውስጥ ስትሮክ ቢያጋጥመውስ? ስማ የምር ቆማ ነው የምትመጣው። ታያለህ እናሲስ። ቆይ አንድ ዘፈን ከፍተን እንጠብቃት። እሺ ይኸውልህ እግዚአብሔር ይመጣል። ዘመኑ ግባት። ይኸውልህ ስማ አይደለም ነው በቃ ተቀበላት። አይደለም እሱን አይደለም እንዳትቀበላት። እሱን አይደለም አዳምጠኝ። እወድሻለሁ ዘመኔን በሙሉ አይደለም ጅል ስማ አይቻልም። ቆይ መነጽር አድርጉ። በቃ ዝም ብለህ ላከች። መነጽር የለኝም እኔ። ለፍራይዴዎችም ለፍራይዴ 2 እኔ አንድ ነኝ። ለሶስታችን የሚበቃ ነገር እንዳለች ተስፋ እናረጋለን ብለዋል። ታንክ ዩ ቤታዬ። I have a question። አብዛኛው ወንዶች ለቂጥ ያላቸው ቦታ በጣም የምሬ ነው። እኔ አሁን ለምሳሌ ማለት ነው ቤታዩ አሁን ቆማ ብዙ ሚስማር ጥምዝ ነው ምናምን የሚባል ሰምቻለሁ ማለት ነው። ሞከርኩት እኮ እስቲ ያበደ ነው። ጫልከው አዳምጠኝ። ሚስማር ጥምዝ በጀርባ አይደለም። እኔ አውቃለሁ ቤታዬ። ሚስማር ጥምዝ ሰጥ ቆባለ ሲቆባል ከዛ በኋላ እንጣጥ ብለህ እዚህ ጋር ነው የምትቀመጠው ቤታዬ። ያው ማለት ነው ሚስማር ጥምዝ ይዋላ። ምናልባት ተሳስቼ ወይ የኮፍያው ሚስማር ነው ያደረኩት ማለት ነው። አረ ድሪሉን አድርገው እንደሆነ ናሚ ጫልከው ግን ቆፍጣና ሰው እኮ ነኝ። ይኸውልሽ እንደዚህ ያዝኩት። ከዛስ ቤት ያለችው እንደዚህ ነው። አብላለሁታ እንዴ መሞከር አለብኝ ግን ኬላምጣው እኮ ግራ ገባኝ። ሄኖክ ላይ ሞክረው ጀመር ነው። አንተ ጋር ያደርኩት ቀን ራሱ የሆነ ነገር አንተ ጥንባና
ወይ አምላኬ እግዚአብሔር አይ የሚያወሩት ወሬ እነዚህ እኮ በጣም እኮ ተበላሽን። ከዚህ ከሮም ጋር ነው ጆሲ ድል ማሰጡት ግን አያዞሩኝም። ሚኪ ሶሪ ጆሲ እስቲ አውራ። እኔ የመጣው ቀን ነው ናው ሚስማር ጥምዙ ነው የሞከርከው አላለም ወሬ እኔ የመጣው ቀን መስሎኝ ጋይስ ማንም የለም እዛ ጋር ማንም የለም መስታወት ችግር የለም ማንም የለም ኧረ የዚህ ራሱ ግን ይኸው ሰማይ ወይ ዲጂታል መርካቶ ወንበር አዳምጡ ወንበሩ አልተሰበረም የዲጂታል ነው የዲጂታል እሺ ቅድም ጀምሬ ዲጂታል ደግሞ እኮ ቅድም እኮ ቪዲዮ ፖስት አድርጎ ነበር ወይኔ ወንበር ነው ወይ ተቀበሉ ነው ሚስማር ጥምዝ ሄደ ቤታዬ እግዚአብሔር ኪችን ሄደ ቤታዬ እንደዚህ የሆነ ትናንት እግርሽን ስስሚ የነበረው እስኪ ድገሚ አረ እየቃዠ ነበር ብታይ አረ አሁን ጂንስ ስላረኩኝ እግሬ ወደ ላይ መጣ መቼ ነው ትላንት ምን ሰዓት ነው እግርሽን ደግሞ የሳምሽው ቤታ ከትናንት ወዲያ ነው የሳምኩት እንዲህ ብድግ አድርጌ ዝም ብዬ እንዲህ ብዬ እግሯ አያምርም ገብቷል ለመሰለ እንደውም አለ ውሻ በጣም ስትንከባከበው ይሞታል ሰማኛው እቺ ውሻ እኮ ስማ ፓፒ ከሚስቷን ታጥበው ትናንትና ነው ልብስም አላት አሳይው ላይ ነው ከተዛሬ በእናትሽ ቤታ አልብሰሽ አሳይን በእግዚአብሔር ዳይፐር ታደርጋለች ቤታ ቁም ሳጥኗን አሳይን እንዴ ጌታ ልብስ አይለብሱም እናንተ ውሾች አሳይን እስኪ አልብሰሽ በእናትሽ አሳይን ቤታ የቀለልሽ ነው ይታዩ በአልብሳት አሳይን ቆይ አንዴ አልብሳት አሳይን በእናትህ እኔ ውሻውን በልብስ ማይፈልግ ውሻዬ ነው ብለሽ ሰጂ ቆይ ቤታዩ እንደው የምር ሁሌ እንደዚህ ነው ወይስ የምር ክርስቶስ ነው እና እኛ እየኖርን እኮ አይደለም ማለት እኮ ነው ዳይፐር ልታረግ ነው ወይ እየለበሰሽ ነው ልብስ ነው ቶሎ ለብሳ ለሳይቱ ኧረ እንደው እሙሟ እንዳይታይባት ሸፍኛት እቺ ይሻማ እንዴ በዚህ ከቀጠለች አሁን ጥያቄ አለኝ ያንተ ውሻሽ ወንድ ነው አይደል አሁን እኔ ኤሪ አለው ዝናብ ሲመጣ የሚለብሰው ምናምን ሬንኮት አለው ምናምን እንደዛ ይላቸው አለው አራለው ናውማ ማዳበሪያ ነው የሚያለብስ ቤታዩ አንቲ የምታያቸው ነገሮች እንኳን ውሻው እኔ የለኝም ለበሰች ጌታ ለበሰች አለበስሻል እስኪ ቤታ በእናትሽ እንደው ሲባል ማርያምን ውሻ ቆይ እዛ ያለብሱም እንዴ ታዲያ ኧረ ቤታ ዝም ብለሽ አልብሻት እዚህ ያለውን ተይው እንዴት ብላ ቆይ እንደው በእግዚአብሔር ይለቅ ይሄ እግሯ ላይ ጌታ አለ ኢየሱስ ይማሰቡ ቆይ ጫማ አላት አይ እግሯ ገና ነው ጥንጥዬ ነው ኦኬ አስላልበቃ ነው እንጂ አላት አዋለ ጫማ አለ እኮ በካልሲ ነው ያለ ካልሲ ብታረገው ያለ ካልሲ ነው አንዴ ቤታ ዳይፐር አድርጊላትና እስቲ አቁሚያት ወይ ዳይፐር አቆመች ወይ አደገችልን እሰይ እንደው ካይን ያውጣት እሰይ ካይን ያውጣት አደገችልን ቤታ ልደቷም ይከበራል የሻወር ስትወጣ ማድረቅ ያለ እኔ እኮ ቤታ እኮ በቲሸርት ነው የሚያዳርገው ከሻወር ሲወጣ ለምን ነው ያለ አንዴ ጣይ ነው ያንገት ጌጧ ነው ያንገት ጌጥ ወይኔ ጉዴ ጆሮ ጌጥ ይላት ጆሮዋን አልተመሳቸም ግን በሳታ የልደቷ ነው ልደቷ ሲከበር ይታረጋል አረ ወይኔ ጌታ አሬ እግዚአብሔር እየከፋኝ ኖሜ እኔ የምልሽ አንድን ቲክታከር ይችን ውሻ አግብቶ አሜሪካ ሄድ ግድ የለም እግዚአብሔርን ለዓለም አቀፍ ናታን ጥሩነት ዳርይለት በሌ ቆይ አይሽ አንድ ጥያቄ ልጠይቅ ነው አሁን እናንተ ጋር ኢትዮጵያ አዲስ አበባ ማለት ነው ሁሉ ነገር አለ አሁን አዲስ አበባ አሜሪካ ነው የሚመስለው ሁሉ ነገር አለ ያለሽ ነገር የለም ግን ዛሬ ነው እዚህ የቀረው እሺ ወይ ናደረተው ሙድ ማያጣርጉኝ ተው በማረሜ ሰው አፍስታት
እሺ ማርያምን አዲስ አበባ አሜሪካ ነው ላይክ በጣም ስልክ ላይ ሁሉ ነገር አለው ሰዎች ይገዛሉ አላቸው ምናምን ገንዘብ ካለ በሰማይ ቤትም አለ ሁሉም አለ ግን ውሾቻው ውድ ናቸው አይደለ 100 ምናምን አሁን እዚህ ሀገር ውሻ በጣም ውድ ነው ገባሽ 50,000 በላይ ነው አብዛኛው 60 70 አሉ ብዙ 300 400 ድረስ አሉ እንደዛ ከገዛክ ታዲያ ለምሮ ማታዘናንጧት ነው እኔ ደግሞ አንድ የማይገባኝ ነገር እኔ ማን ስለሆንኩ ነው የ300,000 ብር ውሻ ምገዛው አንደኛ ሁለተኛ ቆይ አንዴ ልጨርስ ሁለተኛ ነገር የ50,000 ብሩ ራሱ ቢገዛ አይገዛም ምክንያቱም እንዴ ስንቱ ይሻላል እንዴ በየመንገዱ ልጅ ብልቅ አርገሽ እኮ ማሳደግ ትችያለሽ ችግር የለም እኮ እሱን ትገዢና ወይ ደግሞ ተወስጂና መንገድ ላይ አሁን ለምሳሌ እንደዚህ አድርገው ይዘው የሚቆሙ ልጆች አሉ 1,000 ብር ነው 1,500 ምናምን ነው እሱ ተሸምቷል አይደል ከሸመትከው በኋላ ጤነኛ ነው ቂጡ ይወጋል አለ እዚህ ጋር አስረሳል እዛ እንትን ጋኛ አስረስ ሄዶ ይወጋል ከዛ በኋላ ከተወጋ በኋላ ስሚኝ ቤት ምናምን ነገር ትገዢለታለሽ ገባሽ ቤት ምናምን በቃ በሳምንት በሁለት ሳምንት አንዴ ምናምን ታጥቢዋለሽ ምናምን ነገር እሺ ገባሽ ታጥቢዋለሽ በእግዚአብሔርቱ ውሻ ስለማይወድ ምግብ ደግሞ ዝም ብለሽ ካንቺ የተረፈ ምናምን ፈርፈር አድርገሽ ትሰጪዋለሽ እኛምና እና እንቁላል እየቀቀልኩ ላብላው እንዴ ለምን ራይስ ትንሽ ተቀቀለታለች ቺክን ሰራለታለች ትንሽ ቻሎን ይወስደዋለሁ እኔ አልበላም እንደሱ እኔ አልበላም ራይስ ቀቅዬ ቺክን እና አቮካዶ ነገር ከጎን ለሱ እንትን የለው ከፍሩት ደግሞ የሚወዱትን ፍሩት ከዛ ብሮኮሊ ምናምን እኔ ሁለቴ ነው የበላሁት በህይወቴ እዚህ ምድር ላይ ያለን በተለይ አብዛኛው ወንዶች ለቂጥ ያላቸው ቦታ በጣም የምሬ ነው እኔ አሁን ለምሳሌ ማለት ነው ቤታዩ አሁን ቆማ ብዙር ሚስማር ጥምዝ ነው ምናምን የሚባል ሰምቻለሁ ማለት ሞከርኩት እኮ ተነግራው ነበር ሞከርኩት እኮ እስቲ ያበደ ነው ጫልከው አዳብታይ ሚስማር ጥምዝ በጀርባ አይደለም እኔ አንቋለው ቤታዬ ሚስማር ጥምዝ ሶት ቆባለ ከዘለ እዶ ሲቆባል ከዘለ እንጣጥ ብለ እዚህ ጋር የምትቀመጠው ቤታዬ ያው ማለት ነው ሚስማር ጥምዝ ይዋላ እኔ ምናልባት ተሳስቼ ወይ የኮፍያው ሚስማር ነው ያደረኩት ማለት ነው አራረ ድሪሉን አርገው እንደሆነ ናሚ ቻልከው ቆፍጣና ሰው እኮ ነኝ ይኸውልሽ እንደዚህ ያስኩት ከዛስ ቤት ያለችው እንደዚህ ነው አብላለውታ እንዴ መሞከር አለብኝ ግን ከላምጣው ነው እኮ ግራ ገባኝ ሄኖክ ላይ ሞክረው ጀመር ነው አንተ ጋር ያደርኩት ቀን ራሱ የሆነ ነገር አንተ ጥምባዳ ወይ አምላኬ እግዚአብሔር አይ የሚወጡ ወሬ እነዚህ እኮ በጣም እኮ ተበላሽን ከዚህ ከኖም ጋር ነው ጆሲ ድል ማሰጡት ግን አያዞሩኝም ሚኪ ሶሪ ጆሲ እስቲ አውራ እኔ መጣው ቀን ነው ናው ሚስማር ጥምዝ ነው የሞከርከው አላለም ወጋሪ እኔ መጣው ቀን መስለኝ ጋይስ ማንም የለም እዛ ጋር ማንም የለም መስታወት ችግር የለም ማንም የለም ኧረ የዚህ ራሱ ግን ይኸው ሰማይ ወይ ዲጂታል መርካቶ ወንበር አዳምጡ ወንበሩ አልተሰበረም የዲጂታል ነው የዲጂታል እሺ ቅድም ጀምሬ ዲጂታል ደግሞ እኮ ቅድም እኮ ቪዲዮ ፖስት አድርጎ ነበር ወይኔ ወንበር ነው ወይ ተቀበሉ ነው ሚስማር ጥምዝ ሄደ ቤታዬ እግዚአብሔር ኪችን ሄደ ቤታዬ እንደዚህ የሆነ ትናንት እግርሽን ስስሚ የነበረው እስኪ ድገሚ አረ እየቃዠ ነበር ብታይ አረ አሁን ጂንስ ስላረኩኝ እግሬ ወደ ላይ መጣ መቼ ነው ትላንት ምን ሰዓት ነው እግርሽን ደግሞ የሳምሽው ቤት ከትናንት ወዲያ ነው የሳምኩት እንዲህ ብድግ አድርጌ ዝም ብዬ እንዲህ ብዬ እግሩ አያምርም በእናትህ
እናንተ ቆይ እንደዚህ ወንዶች ማድረግ አትችሉም? ወደ ላይ እንደዚህ ላይክ ቤታዬ እግር አድናቂ እኮ ነኝ እኔ። እግር ወደ ላይ ቆይሽ ልሞክረው ልላክልሽ። ታረጉታላችሁ ስላላሰባችሁት ነው። ማርያም ልላክልሽ ቤታዬ እግር ልላክልሽ። መድኃኒዓለም እግርሽ ያምራል ቤታ። እውነት አሁን ታይዋለሽ። ስለማፍር ነው አሁን ያንተ ነው። አይደለም አውርጄው ዳውንሎድ አድርጌው እኔ ሶስተኛውን መስሎኝ ስፍስፍ ማለቴ። እሺ ስማኝ ላቆም ማለት ታለመጣም እሱማ ይደርሳል፣ ግን ለሌላ ሰው ነው። ግን አንድ ደቂቃ መቀመጥ አይችልም። እኔ ቤት ያደርኩ ቀን ምን እንደሚያደርግ እንዳለ አይቼ ነው የመጣሁት። አሁን ምን እያደረገ እንደሆነ አውቀዋለሁ። ኪችኑ ደግሞ እግዚአብሔር ኪችኑ ይመቻል ነው። ከፍ ያለ ነው። ከፍ ያለ ነው ኪችኑ። አይቼዋለሁ። ሙሉ ሶፋው ራሱ ምርጥዬ ነው እንዴ። አትቆይም ነው ምን ነገር መኝታ ቤት ሲገቡ አንተ እኮ በር ላይ ሆነ እንዲህ እያልክ ነበር። እግዚአብሔር